የፒኤስጂ ኮከብ ኡስማን ዴምቤሌ ትናንትና በሙኒክ ከሚስትና ከልጁ ጋር ነበር ሴሌብሬት ማድረግ የቻለው። እንደምታውቁት ኡስማን ዴምቤሌ የእስልምና እምነት ተከታይ ነው። ሚስቱ ሪማ የእስልምና እምነት ተከታይ ናት እና 2021 ነበር የተጋቡት። 2022 ላይ አንድ ሴት ልጅ ወልዳለታለች። እኔ ሁሌ የምትገርመኝ ሚስቱ ናት ሪማ። እውነት በጣም ነው በቃ ታስቀንኛለች። ይሄ በእምነቷ ያላት አቋም ሁሌ እንደምታውቁት እንግዲህ በጣም እነዚህ አክራሪ እንኳን የሆኑ ሙስሊም ተጫዋቾች ሚስቶቻቸው ለራቁት ቅርብ የሆነ ልብስ ነው የሚለብሱት። ይሄ ዝናቸው ምናምን በቃ ያታላቸዋልና በቃ እንደ ሞዴል ምናምን ስለሚያደርጋቸው ተጫዋቾቹ እንደዛ ቢሆኑ ሚስቶቻቸው እንደዛ አይደሉም። በቃ ከእምነቱ ይጻረናሉና እሷ ግን በቃ ትገርመኛለች። በቃ ይሄ ዝናው ምኑ ከአላህ አላራቃትም፣ እምነቷን እንድትክድ አላደረጋትምና ይሄ ጥንካሬው እጅግ በጣም ነው የሚገርመው። አሁን ትናንትና ይሄ ኮሮና ምናምን የለም እኮ ማክስ አርጋ የመጣችው ኮሮና ምናምን ኑሮ አይደለም፣ ላለመታየት ነው፣ ላለመገላለጥ ነው። መገላለጥ ውበት እንዳልሆነ እያሳየች ነው። ከዚህ በፊትም ይሄ ትናንትና የመጀመሪያው አቋር ነው። ከዚህ በፊትም ፒኤስጂ ቻምፒዮን ሲሆን ስትመጣ ይሁን ምስሉ ላይ እንደምታይ ይሄን ልብስ ለብሳ ነው የመጣችውና እጅግ በጣም ነው የምትገርመኝ። ያው ዲን ስለሆነ ያስቀናልና እምነቷ ብርታቷ በጣም ነው የሚገርመው። ኡስማን ዴምቤሌም ሪማን ካገባው በኋላ ተለውጫለሁ ነው የሚለው። በእግር ኳሱ ላይ ትልቅ ተጽዕኖ ፈጥራለች እሷ። ያው እንደምታውቁት እዛ ስፔንም እያለ ይሄ ፕሌይስቴሽን የተጫወተ ምናምን ብዙ ጊዜ በቃ ከሰዓት ያረፍድ ነበር በልምምድ ላይ ጉዳትም ምናምን ራሱን አይጠብቅም ነበርና እሷ ወደ ህይወት ከመጣች በኋላ ግን ኃላፊነት ይሰማኛል፣ ጥንካሬ አምጥቻለሁና ለዚህ መለወጤ ሚስጥር ናት ብሎ ይናገራልና ያው ረድታኛለች ይችላል። ግን እሷ እምነቷ ያላት ቦታ አቋሟ እጅግ በጣም አስደንቆኛል። ያው በዲን ጉዳይ የሚያስቀና ነው፣ እምነት ያስቀናል። ሁሌ በጣም ስለገረመኝ ነው። እስቲ እናንተ ስለ ኡስማን ዴምቤሌ ሚስት ሪማ የተሰማችሁን ኮሜንት ላይ አስቀምጡ። ቪዲዮ ከተመቻችሁ ኮፒ ሊንክ፣ ላይክ፣ ፎሎ አድርጉ። ቴንክ ዩ